አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ አድማጭ ተመልካቾቼ ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬም እንደተለመደው ያስተምራችኋል ብዬ ያሰብኩላችሁን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አንድ ዝሆን ገላውን በወንዝ ውሃ ይታጠብና መንገድ ይጀምራል። ከማሻገሪያው ድልድይ እንደደረሰም አንድ መላው አካሉ በጭቃ የተጨማለቀ አሳማ ከፊት ለፊቱ ሲመጣ ይመለከታል። ይህን ጊዜ ዝሆኑም ዞር በማለት አንድ ጥጉን በመያዝ በጭቃ የተጨማለቀውን አሳማ ያሳልፈዋል እና መንገዱን ይጀምራል። ከቆይታ በኋላ አሳማውን በኩራት ተወጥሮ ለጓደኞቹ አያቸው አይደል ምን ያህል ትልቅ እንደሆንኩኝ፣ ዝሆኑ እንኳን ሳይቀር እኔን ስለሚፈራኝ ጥጉን ይዞ ያሳልፈኛል አላቸው። ታዲያ የአሳማውን ንግግር የሰሙት ጥቂት ዝሆኖች ጓደኛቸው ያደረገውን ነገር ከፍርሃት የመነጨ ነው ሲሉ ይጠይቁታል። ዝሆኑም ግን ፈገግ ብሎ እንዲህ አላቸው፣ አሳማውን በቀላሉ በእግሬ ጨፈልቀው እችል ነበር። አሁን እኔ ንጹህ ስለሆንኩኝ፣ አሳማው ግን ሲበዛ የቆሸሸ ነበር። እሱን ልጨፍልቅ ብል እግሬ ቆሽሽብኛል እና ይሄንን ሽሽት ነበር ከፊቱ ዞር ያልኩት። የምታመዛዝን ነፍስ እንዲህ ናት። ከፍርሃት በመነጨ ስሜት ሳይሆን ከቆሻሻ ወይም ግርድ ሀሳብ ራስን ለመጠበቅ ስትል ከኔጌቲቭ ጋር ከሚኖሩ ግንኙነት ራስህን ታሸሻለህ። በመሆኑም ቆሻሻ ወይም የወረደ ሀሳብን፣ ተራወሪ እና ስድብን እንዲሁም ጥላቻን በቀላሉ ለማስወገድ ይቻላል። ያጋጠመህን ነገር ወደ ጎን በመተው ወደፊት ብቻ ተራመድ። ለእያንዳንዱ አመለካከት፣ አስተያየትና ሁኔታ ምላሽ መስጠት አይጠበቅብህም። ሁሉም ሰው ሆነ ሁሉም ነገር ጊዜህንና ትኩረትህን ሊወስድብህ የተገባው አይደለም እና ሁሌም ከፊቱ ዞር በል።